ቲክቶከሯ ጃኒ ወይም በሙሉ ስሟ ስመኝ ገብሩ በቅርቡ በጸጥታ ኃይሎች ቁጥጥር ስር መዋሏ ይፋ ሆኗል። ይህ ክስተት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መደናገጥን ፈጥሯል። የጉዳዩ መነሻ ጃኒ ከቀናት በፊት በድሬዳዋ ከተማ ነዋሪዎች ላይ በተለይም በከተማዋ ሴቶች አለባበስና ባህል ላይ ያነጣጠረና በብዙዎች ዘንድ እንደ ዘለፋና ስድብ የተቆጠረ ንግግር በቀጥታ የቲክቶክ ስርጭት ወይንም ላይቭ ላይ መናገሯ ነው። የንግግሯ በማህበራዊ ሚዲያ ከተሰራጨ በኋላ የድሬዳዋ ከተማ ነዋሪዎችን ጨምሮ በርካታ ኢትዮጵያውያንን ያስቆጣና ከፍተኛ ተቃውሞን የፈጠረ ሆኗል። የቲክቶከሯ ንግግር የከተማዋንና የማህበረሰቡን ክብር የነካ እንዲሁም በማህበረሰቡ መካከል ቅራኔን ሊፈጥር የሚችል አደገኛ ይዘት እንደሆነ ብዙዎች አስተያየታቸውን ሰጥተዋል። ይህን ተከትሎም ስመኝ ገብሩ ወይንም ጃኒ በድርጊቷ መጸጸቷን በመግለጽና በጣም ተሳስቻለሁ በማለት በራሷ የቲክቶክ ገጽ የይቅርታ ቪዲዮ ብትለቅም ይቅርታዋን በብዙዎች ዘንድ ተቀባይነት ያላገኘ ሲሆን በተለይም የድሬዳዋ ከተማ አስተዳደር ይቅርታውን እንዳልተቀበለና ጉዳዩን በሕግ ለመከታተል መወሰኑ ታውቋል። የማለዳ ጋዜጣ እንደዘገበው የድሬዳዋ ከተማ አስተዳደር በከሳሽነት በመቅረብ ቲክቶከሯ በሕግ እንድትጠየቅ ጥያቄ አቅርቧል። በዚህ መሰረት ጃኒ በአዲስ አበባ ከተማ በቦሌ ክፍለ ከተማ ፖሊስ መምሪያ በቁጥጥር ስር ውላ ምርመራ የተደረገባት እንደሆነ መረጃዎች ይጠቁማሉ። ይህ ክስተት ሀሳብን በነጻነት የመግለጽ መብት ያለውን ወሰን እንዲሁም በምናባዊው ዓለም የሚፈጸሙ ድርጊቶች በእውነተኛው ዓለም ላይ ሊያስከትሉ የሚችሉትን ህጋዊና ማህበራዊ ተጠያቂነት በተመለከተ ሰፊ ውይይት እንድናደርግ በር ከፍቷል። በማህበራዊ ሚዲያ የሚተላለፉ መልእክቶች በሰኮንዶች ውስጥ በሚሊዮኖች የሚቆጠሩ ሰዎች ጋር መድረስ በሚችሉበት በዚህ ዘመን የምንናገራቸውንና የምናጋራቸውን ይዘቶች በተመለከተ ከፍተኛ ጥንቃቄ ማድረግ እንደሚገባን ይህ ጉዳይ በግልጽ ያሳየናል። በቲክቶክ የቀጥታ ስርጭት ወቅት ጃኒ ታሪካዊና ባህላዊ ከተማ በሆነችው ድሬዳዋ በሚገኙ ሴቶች የአለባበስ ስነ ስርዓት ላይ ያተኮረ አስተያየት ሰጥታለች። ትኩረቷም ሺቲ ተብሎ በሚጠራውና በድሬዳዋ እንዲሁም በአካባቢው ማህበረሰብ ዘንድ በስፋት በሚዘወተረው የሴቶች አለባበስ ላይ ነበረ። ጃኒ ስለዚህ አለባበስ የተናገረቻቸው ቃላትና የሰጠቻቸው አስተያየቶች የከተማዋን ሴቶች በአጠቃላይ የሚዘልፉ የሚያንቋሽሹና ክብራቸውን የሚነኩ ነበሩ። የተጠቀመቻቸው አገላለጾች እጅግ አጸያፊ፣ የማህበረሰቡን ባህልና እሴት ያላገናዘቡ እንዲሁም ኃላፊነት የጎደላቸው በመሆናቸው ከየአቅጣጫው ከፍተኛ ትችትና ቁጣ አስተናግደዋል። ንግግሯ በማህበራዊ ሚዲያ በፍጥነት ከተሰራጨ በኋላ የድሬዳዋ ከተማ ነዋሪዎችና ሌሎች በርካታ ኢትዮጵያውያን ድርጊቱን በጽኑ አውግዘውታል። በተለይም የድሬዳዋ ሴቶችን ክብርና የከተማዋን ገጽታ ያጠለሸ ነው የሚል ከፍተኛ ትችት ተሰምቷል። ይህ ማህበራዊ ሚዲያ ቁጣ በቀናት ውስጥ ወደ መሬት ወርዶ ተጨባጭ እርምጃ እንዲወሰድ ግፊት እስከ መፍጠር ደርሷል። ይህንን ሰፊ ህዝባዊ ቁጣና ተቃውሞ ተከትሎ ቲክቶከር ጃኒ የፈጸመችው ድርጊት ከባድ እንደሆነ ተረድታ በራሷ የቲክቶክ ገጽ ላይ የይቅርታ መልእክት አስተላልፋለች። በጣም ተሳስቻለሁ፣ የድሬዳዋን ህዝብ በተለይም እህቶችን ይቅርታ ጠይቃለሁ የሚል ይዘት ያለው ቪዲዮ ብትለቅም ነገሮች እሷ ባሰበቻቸው መንገድ አልሄዱም። የይቅርታ ቪዲዮ ከተለቀቀ በኋላም ቢሆን በጉዳዩ ክፉኛ የተቆጡት የድሬዳዋ ከተማ ነዋሪዎችና በተለይም የከተማዋ አስተዳደር የይቅርታ ልመናዋን ሊቀበሉት አልቻሉም። በርካቶች ይቅርታው ከልብ እንዳልሆነ፣ የፈጸመችው ጥፋት ክብደት በቀላል ይቅርታ የሚታለፍ እንዳልሆነና ለሰራችው ስራ በህግ ልትጠየቅ እንደሚገባ አስተያየታቸውን ሲሰጡ ተስተውሏል። የማለዳ ጋዜጣን ጨምሮ የተለያዩ የመረጃ ምንጮች እንደጠቆሙት የድሬዳዋ ከተማ አስተዳደር የይቅርታ ጥያቄውን ውድቅ በማድረግ ጉዳዩን በህግ አግባብ ለመከታተልና ቲክቶከሯ ለህግ እንድትቀርብ ለማድረግ ወስኗል። ይህም ውሳኔ በቀጥታ ጃኒ በቦሌ ክፍለ ከተማ ፖሊስ በቁጥጥር ስር እንድትውልና የህግ ሂደቱን እንድትጋፈጥ መንገድ የከፈተ ሲሆን የከተማው አስተዳደር የራሱን ነዋሪዎች ክብር ለማስጠበቅና መሰል የማህበረሰብ እሴቶችን የሚንዱ ድርጊቶች በማህበራዊ ሚዲያም ይሁን በሌላ መድረክ እንዳይደገሙ ለማድረግ የወሰደው ቁርጥ ያለ እርምጃ እንደሆነ ገልጿል። ስለሆነም የችግሩ ዋነኛ መንስኤ ኃላፊነት የጎደለው የማህበራዊ ሚዲያ አጠቃቀምና የሌሎችን ባህልና ክብር ያላገናዘበ በዘለፋ የተሞላ ንግግር መሆኑን መገንዘብ እንችላለን። ይቅርታ ቢጠየቅም እንኳ የተፈጸመው ድርጊት ክብደትና ያስከተለው የማህበራዊ ጉዳት በቀላሉ የሚታይ እንዳልነበረ የድሬዳዋ ከተማ አስተዳደርና የማህበረሰቡ ምላሽ በግልጽ ያሳያል። ጉዳዩ አሁን ከማህበራዊ ሚዲያ ውዝግብነት አልፎ የህግ ይዘትን በመላበስ ወደ ቀጣዩ ምዕራፍ ተሸጋግሯል። የእስር ሂደቱን ስንመለከት ስመኝ ገብሩ ወይንም ጃኒ በቁጥጥር ስር የዋለችው በአዲስ አበባ ከተማ በሚገኘው የቦሌ ክፍለ ከተማ ፖሊስ መምሪያ ነው። ሆኖም ግን የእስር ትዕዛዙንና የክሱ መነሻ የድሬዳዋ ከተማ አስተዳደር መሆኑን መገንዘብ ያስፈልጋል። የድሬዳዋ ከተማ አስተዳደር በነዋሪዎቹ ላይ ደርሷል ባለው የክብር ማጉደፍና ዘለፋ ምክንያት ጉዳዩን በህግ አግባብ ለመከታተል በወሰነው መሰረት ነው
ጃኒ በአዲስ አበባ ፖሊስ ቁጥጥር ስር እንድትውል የተደረገው። ይህ ማለት የድሬዳዋ ከተማ አስተዳደር በአዲስ አበባ ፖሊስ በኩል ጥያቄ በማቅረብና ህጋዊ ሂደቶችን በመከተል ተጠርጣሪዋ በቁጥጥር ስር እንድትውል አስችሏል። እዚህ ላይ አንድ እጅግ ወሳኝና በህግ አረዳድ ትልቅ ትርጉም ያለው ነጥብ ማንሳት ግድ ይለናል። ከህግ ምንጮችና ከጠበቆች እንደተገኘው መረጃ የአዲስ አበባ ፖሊስ በዚህ ጉዳይ ላይ ቀጥተኛ ከሳሽ አካል አይደለም። ከሳሹ የድሬዳዋ ከተማ አስተዳደር እንደመሆኑ የአዲስ አበባ ፖሊስ ስመኝ ገብሩን የያዘው ለከሳሽ አካል ወይንም ለድሬዳዋ ፖሊስ አሳልፎ እስከሚሰጥ ድረስ እንጂ አደራ ወይም በእንግሊዝኛው ኢንከስተዲ ፔንዲንግ ትራንስፈር በሚባል መልኩ ነው። ስለሆነም አንዳንድ የህግ ባለሙያዎች እንደሚያስረዱት በቁጥጥር ስር ውላለች የሚለው ሙሉ የህግ ትርጉም የሚኖረው ከሳሽ የሆነው የፖሊስ ተቋም ወይንም የድሬዳዋ ፖሊስ ግለሰቧን በቀጥታ ሲረከብና የራሱን የእስር ሂደት ሲጀምር ነው። እስከዚያው ድረስ የአዲስ አበባ ፖሊስ ድርሻ ተጠርጣሪዋን ለሚመለከተው የህግ አካል ማስተላለፍ ነው። ይህ ማለት የአዲስ አበባ ፖሊስ የድሬዳዋ ፖሊስን ወክሎ የእስር ትዕዛዙን በማስፈጸም ተጠርጣሪዋ እንዳታመልጥ ወይንም ማስረጃ እንዳታጠፋ የማቆየት ኃላፊነት ነበረበት። በዚህም መሰረት የደረሱን የቅርብ ጊዜ መረጃዎች እንደሚያመለክቱት ቲክቶከር ጃኒ ከአዲስ አበባ ወደ ድሬዳዋ ከተማ ተላልፋ ለድሬዳዋ ፖሊስ ተላልፋ ትገኛለች። ይህ ማለት የጉዳዩ ሙሉ ምርመራና ቀጣይ የህግ ሂደቶች በሙሉ የሚከናወኑት በድሬዳዋ ከተማ ፖሊስና አቃቢ ህግ አማካኝነት ይሆናል ማለት ነው። የአዲስ አበባ ፖሊስ ሚና እዚህ ላይ በተግባር ያበቃ ሲሆን ጉዳዩ አሁን ሙሉ በሙሉ የድሬዳዋ የህግ ተቋማት ኃላፊነት ሆኗል። ስለዚህም ከዚህ በኋላ የሚኖረው ማንኛውንም የክስ አመሰራረት፣ የምርመራ ሂደት፣ የዋስትና ጥያቄና ሌሎች ከጉዳዩ ጋር የተያያዙ ህጋዊ ጉዳዮች ሙሉ በሙሉ በድሬዳዋ የህግ ተቋማት እጅ ላይ የወደቀ ሲሆን የከተማው አስተዳደር በነዋሪዎቹ ስም የጀመረውን ክስ እስከ መጨረሻው ለማድረስ ቁርጠኛ መሆኑን ከወሰደው እርምጃ መረዳት ይቻላል። የጉዳዩ ጂኦግራፊያዊ የህግ ስልጣን ወይንም ጁሪስዲክሽን አሁን ሙሉ በሙሉ ወደ ድሬዳዋ ተሸጋግሯል። ይህ ሁኔታ የክልል ወይም የከተማ አስተዳደር ፖሊስ በአንድ ተጠርጣሪ ላይ ክስ መስርቶ በሌላ ክልል ወይም ከተማ በሚገኝ ፖሊስ አማካኝነት ተጠርጣሪውን የማስያዝ ህጋዊ አሰራር መኖሩን ያሳያል። ይህ ጉዳይ በርካታ ውስብስብ የህግ ጥያቄዎችን የሚያጭር ሲሆን ከነዚህም መካከል የተጠርጣሪው እድሜ ለወንጀል ተጠያቂነት ያለው ፋይዳና የጥላቻ ንግግር በኢትዮጵያ ህግ ያለው አያያዝ ዋነኞቹ ናቸው። የመጀመሪያው መነጋገሪያ የሆነው ነጥብ የቲክቶከሯ እድሜ ጉዳይ ነው። አንዳንድ የማህበራዊ ሚዲያ ተጠቃሚዎች ለጃኒ ቅርበት ያላቸው ወገኖች ህፃናት ለወንጀል ተጠያቂነት እድሜው አልደረሰም የሚል መከራከሪያ ሲያቀርቡ ተስተውሏል። ይህ መከራከሪያ በህግ ሚዛን ሲታይ ምን ያህል ተቀባይነት ሊኖረው ይችላል? የህግ ባለሙያና አማካሪ የሆኑት አቶ አበባየሁ ጌታ በማህበራዊ ሚዲያ ገጻቸው እንዳብራሩት አቶ አበባየሁ ጌታ በትንታኔያቸው መሰረት መቼስ ከ15 ዓመት በታች አትሆንም 18 ዓመት እንደሚያልፋት የሚጠበቅ ቢሆንም 18 ዓመት ባይሞላት እንኳ በወንጀል ህጉ አንቀጽ 56 ንዑስ አንቀጽ 1 መሰረት ጉዳዩ የሚታየው በህጉ ላይ በተመለከቱ መደበኛ ድንጋጌዎች መሰረት ነው ሲሉ አስረድተዋል። ይህ ማለት እድሜዋ ከ15 ዓመት በላይ እስከሆነ ድረስ ምንም እንኳን 18 ዓመት ባይሞላትም ጉዳዩ በመደበኛው የወንጀል ህግ አግባብ የሚታይና ተጠያቂ ልትሆን የምትችልበት እድል ሰፊ ነው ማለት ነው። ሁለተኛውና እጅግ ወሳኙ የህግ ነጥብ ደግሞ የማህበረሰብን ህዝብን ወይንም ብሔርን በአጠቃላይ ማጥላላትና መዝለፍ በህግ የሚያስጠይቅ ወንጀል መሆኑ ነው። ጃኒ የሰጠችው አስተያየት የድሬዳዋ ሴቶች ላይ ያነጣጠረና ክብራቸውን የሚነካ እንዲሁም የከተማዋን መልካም ስም የሚያጎድፍ እንደሆነ በድሬዳዋ ከተማ አስተዳደር ይታመናል። የኢትዮጵያ የወንጀል ህግ በተለይም የጥላቻ ንግግርንና የሐሰተኛ መረጃ ስርጭትን ለመቆጣጠር የወጡ አዋጆች ለምሳሌ አዋጅ ቁጥር 1185/2012 መሰል ድርጊቶችን በግልጽ ይከለክላሉ፣ ያስቀጣሉ። አንድን ማህበረሰብ በዘር፣ በቋንቋ፣ በሃይማኖት፣ በጾታ፣ በባህል ወይም በሌላ መለያ መሰረት በማድረግ ማጥላላት፣ መዝለፍ ወይንም እንዲጠላ ቅስቀሳ ማድረግ በእነዚህ ህጎች መሰረት የወንጀል ተጠያቂነትን ያስከትላል። በዚሁ ጉዳይ ላይ ሊነሳ የሚችል ሌላኛው የመከላከያ ነጥብ ለቀልድ ነው፣ ለፌዝ ነው ወይንም ለቧልት ነው ያልኩት የሚለው ሊሆን ይችላል። ሆኖም የህግ ባለሙያዎች እንደሚሉት እንዲህ ያሉ መከላከያዎች በህግ ፊት ብዙም ተቀባይነት የላቸውም። በተለይም ንግግሩ ሰፊ የማህበረሰብ ቁጣን የቀሰቀሰና የሌሎችን ክብር የነካ መሆኑ ሲረጋገጥ የቀልድ መከላከያ ክብደት ያጣል። ህጉ የሚመለከተው የንግግሩን ይዘትና ያስከተለውን ውጤት እንጂ የተናገረውን ውስጣዊ ሀሳብ ወይንም ኢንቴንት ብቻ አይደለም። ስለሆነም የጃኒ ጉዳይ በድሬዳዋ ፖሊስና አቃቢ ህግ በኩል ሲታይ እነዚህ የህግ ነጥቦች በሰፊ የሚመረመሩ ይሆናል። ምርመራው ከተጠናቀቀ በኋላ አቃቢ ህግ በቂ ማስረጃ ካገኘ ክስ ሊመሰርት ይችላል። ክሱ ከተመሰረተ ደግሞ ጉዳዩ ወደ ፍርድ ቤት ቀርቦ የህግ ክርክር ይደረግበታል። በሌላ በኩል ደግሞ አንዳንድ የማህበራዊ ሚዲያ አስተያየት ሰጪዎች እንደሚያነሱት ጉዳዩ ከህግ አግባብ ውጪ
በሽምግልናና በይቅርታ የመቋጨት እድል ይኖረው ይሆን የሚለውን ሌላኛው ጥያቄ ነው። ነገር ግን የከተማው አስተዳደር የወሰደውን ቁርጥ ያለ እርምጃ ስንመለከት ጉዳዩን በህግ ለመቋጨት የበለጠ ፍላጎት ያለው ይመስላል። በዚህ ጉዳይ የችግሩን መንስኤ የስር ሂደቱን ሊነሱ የሚችሉ ህጋዊ ክርክሮችንና የህግ ባለሙያዎችን እይታ በስፋት ለመዳሰስ ሞክረናል። ከዚህ ሁሉ የምንወስደው ቁም ነገርና ለወደፊቱ ሊያስተላልፍ የሚችለው መልእክት ምንድን ነው? በመጀመሪያ ደረጃ የጃኒ ጉዳይ የማህበራዊ ሚዲያ አጠቃቀም ምን ያህል ኃላፊነት እንደሚጠይቅ በድጋሚ ያሳየ ክስተት ነው። በዲጂታል ዘመን ሀሳብን በነጻነት የመግለጽ መብት በህግ የተጠበቀ ቢሆንም ይህ መብት ከኃላፊነት ጋር የተቆራኘ መሆኑን መዘንጋት የለብንም። አለማወቅ ከተጠያቂነት አያድንም የሚለው የቆየ ብሂል በተለይ ሰፊ ተደራሽነት ባላቸው የማህበራዊ ሚዲያ መድረኮች ላይ እጅግ ተፈጻሚነት አለው። የምንናገራቸው ቃላት፣ የምናጋራቸው ምስሎችና ቪዲዮዎች በሚሊዮኖች ዘንድ በቅጽበት የመድረስ አቅም ስላላቸው ሊያስከትሉ የሚችሉትን ማህበራዊ፣ ባህላዊና ህጋዊ አንድምታዎች በጥልቅ ማጤን ያስፈልጋል። የጃኒ ንግግር በድሬዳዋ ማህበረሰብ ላይ የፈጠረው ቁጣና ያስከተለው ህጋዊ እርምጃ የዚህ አይነተኛ ማሳያ ነው። የሀሳብን በነጻነት የመግለጽ መብት ሌሎችን ክብር መብትና የቡድን ማንነት በማይጥስና በማይጎዳ መልኩ መተግበር እንዳለበት ይህ ክስተት በግልጽ ያስገነዝበናል። ሁለተኛው ወሳኝ ነጥብ የማህበረሰብን፣ የህዝብን ወይም የብሔርን ማንነትና ክብር የሚነኩ የጥላቻ ንግግሮችና ዘለፋዎች በኢትዮጵያ ህግ ተጠያቂነትን የሚያስከትሉ መሆናቸውን ነው። ለቀልድ ነው፣ ሳላስብበት ነው ወይም ለተከታይ ቪወርስ ወይም ፎሎወርስ ብዬ ነው የሚሉ ምክንያቶች ከህግ ተጠያቂነት ሊያድኑ እንደማይችሉ የህግ ባለሙያዎች ያስረዳሉ። የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ወይም ኢንፍሉዌንሰርስ እና ሌሎች ተጠቃሚዎች ይዘቶችን ከመልቀቃቸው በፊት የሀገራችንን ህጎች፣ የማህበረሰቡን ስነ ልቦናና ባህላዊ እሴቶች ማገናዘብ ይኖርባቸዋል። የጃኒ ጉዳይ ለሌሎች የማህበራዊ ሚዲያ ተጠቃሚዎች በተለይም ከፍተኛ ተከታይ ላላቸው ግለሰቦች እንደ ማንቂያ ደወል ሆኖ ሊያገለግል ይገባል። ኃላፊነት የሚሰማው የማህበራዊ ሚዲያ አጠቃቀም የግለሰቦችንና የማህበረሰቡን ሰላምና አንድነት ለመጠበቅ ወሳኝ ነው። በመጨረሻም የጃኒ ጉዳይ ቀጣይ የህግ ሂደት ምን ሊሆን ይችላል የሚለው ጥያቄ አሁንም መልስ ይፈልጋል። በአሁኑ ወቅት ጉዳዩ በድሬዳዋ ፖሊስና በአቃቢ ህግ እጅ ላይ የሚገኝ ሲሆን ምርመራው ተጠናክሮ ክስ ሲመሰረት እንደሆነ ወይም በሌላ አማራጭ ሊቋጭ እንደሚችል ወደፊት የምናየው ይሆናል። ነገር ግን የድሬዳዋ ከተማ አስተዳደር የወሰደው እርምጃ መሰል ድርጊቶች በቀላሉ እንደማይታለፉና የህግ የበላይነትን ለማስከበር ቁርጠኛ መሆኑን የሚያሳይ ነው። ይህ ክስተት ለሁላችንም የማህበራዊ ሚዲያ አጠቃቀማችንን በአንክሮ እንድንመረምር የበለጠ ኃላፊነት የተሞላበትና ለሌሎች አሳቢ የሆነ ዲጂታል ዜግነት ወይንም ዲጂታል ሲቲዝንሺፕ እንድናዳብር ያሳስባል። የማህበራዊ ሚዲያ መድረኮች ለመረጃ ልውውጥ፣ ለመዝናኛና ለበጎ ዓላማዎች ልንጠቀምባቸው የሚገቡ እንጂ ለጥላቻ፣ ለዘለፋና ለማህበረሰብ መከፋፈል ምክንያት ሊሆኑ አይገባም። የጃኒ ጉዳይ የሚያስተላልፈው ትልቁ መልእክትም ይሄው ነው።